ታራ ስልክ ተነሳ፣ ቀጠሮ ተያዘ፣ ቀን ተቆረጠ፣ ጠላትም ነደደ። ኢቢኤስ ላይ ልቀርብ ነው ዮኒ ጋር። እኔ እንኳን አምነህም በስዬ ሆነ እንግዲህ ሆነ ሂሩት እንግዲህ ይታደሉታል እንጂ አይታገሉትም ይባል የለ እና ሳትታገል ኢቢኤስ ላይ ልትቀርብ ነው። ማንም የማይደረግ ነገር ነው። ሆነ እንግዲህ ሆነ። መቃጠል የፈለገ መቃጠል ይችላል። እውነት በስዬ በቲቪ በቴሌቪዥን ልመጣ ነው እንዴ? አዎ ምን ትሆን? ምንም ይኸው ደስ ይለኛል እንጂ ምን ሆናለሁ? ወንድሜ በቴሌቪዥን ሲመጣ ከመደሰት ውጪ ምን ሆናለሁ? ዝም ብለህ ደንዘ ወሬኛ። አንዱ ሳንታ አይደለም እንዴ አብዷል ብለህ ስሜን ስታጠፋ ነበር? ኧረ እኔ አበዳላልኩም እንዴ? እኔ አበዳላልኩም። ጨርቁን ጣፈና ለበሰን ያልኩት። በስዬ እውነት ከሆነ በጣም ነው ደስ የሚለው። ራሱ እኮ ነው ዮኒ በስልክ ደውሎ እግሬ ላይ ወድቆ ይቅርታ ይጠየቀኝ። ይቅርታ በጣም ትንሽ ሸለባ አድርጎኝ ነው ስልክህን ያላነሳሁት። ይቅርታ ልጠይቅህ ልደውል ስል አንተ ስትደውል አንድ ሆነ እና በጣም ደስ ብሎኝ አቀርብሃለሁ አለ። አለቀ። እንደዚህ በጣም ትተዋወቃላችሁ ማለት ነው እንዴ? ስለሚጣጲ ሰው አላጫወትኩም እንዴ? አሁን ከስንት ዓመት በኋላ ላይ ሆነ ወንድሜ እንዴት ሆኖ ይሆን? ከስቶ ይሆን? ወፍሮ ይሆን? ተጎሳቁሎ ይሆን? አምሮበት ይሆን? ኑሮ ተጭኖት ይሆን ወይ አምሮበት ይሆን? እንዴት አገኘው ይሆን? ኧረ እዛ ምን አስኬደ? ይኸውልህ እኮ አዎ ይኸውና ይኸውና አንተ ቆይ ቀረጻው ጊዜ እንዳይጠፋብኝ በደንብ ሊሆን ይሆን እንዳለ ነው ታውቃለህ። ይኸውልህ ሳቁ አትረሳኝ። ቆይ የኢንተርቪው ጊዜ እንዳልደነባበርና እንዳልዋረድ ብዘገጃጅ ይሻለኛል።